ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ዛሬ ደግሞ አንድ ፕሪንተር ይዤላችሁ መጣሁ ማለት ነው። ዛሬ የምናየው ፕሪንተር ብራዘር የሚል ፕሪንተር ነው። ሞዴሉ ስንት መሰላችሁ? HLL62000W የሚል ሞዴል ያለው ፕሪንተር ነው። ችግሩ ምንድነው? ፓወር ከተሰካ በኋላ ለብዙ ደቂቃዎች መዘግየት ነው ያለው ነገር ማለት ነው። እኔ የሚያየው ይሄንን ነው። ስለዚህ እዚህ ጋር ፓወር ተሰክቶለታል። ድጋሚ እንደዚህ ነቅዬ እሰካውና መጥቼ እዚህ ጋር ኦን ሳደርገው ኦን መሆን ነበረበት። እንደዚህ ፓወር በተን ስጫ ነው እንደዚህ ስጫኑት መብራት አለበት፣ እየበራ አይደለም። ስለዚህ ችግሩ ምን ሊሆን ይችላል የሚለውን ነገር አብረና ያለ ማለት ነው። ከዛ በፊት ፓወር ኬብሉ እንደዚህ ልንቀለውና ፓወር ሰጠን ቸክ እናደርጋለን ማለት ነው። ወይም ደግሞ ሜዠር እናድርገው ቮልቴጅ እዚህ ጋር እንደዚህ አድርጌ እንደዚህ ከሰጠው ቸክ አድርኩ በኋላ ስንት ነው መሰላችሁ የሚያነብ ያለው ማለት ነው? 179 ቮልት አለው ኤሲ። ስለዚህ ዲስፕሌይ ለማድረግ ወይም ደግሞ ለመስራት ያለው ቮልቴጅ በቂ ነው ማለት ነው። ስለዚህ ችግሩ ምን ሊሆን ይችላል የሚለውን ነገር አብረን ፈተን እናስተካክላለን ማለት ነው። እንቀጥል። ምን ጊዜም ስትፈቱ ምን ታረጋላችሁ ማለት ነው? መውጣት ያለበት መውጣት አለበት። ካርትሬጅ፣ ፔፐር ትሬ የመሳሰሉት ነገሮች ይወጣሉ። እሺ ከዛ በኋላ ምን እናረጋለን ማለት ነው? ምን ጊዜም ከበር ነው የምትፈቱት ማለት ነው። ስለዚህ እንደዚህ ከከፈቱን በኋላ እናደርጋለን ማለት ነው። እሺ ብሎን የሆነውን ፓርት ሁሉ ፈታለሁ ማለት ነው። ምን ጊዜም ስንፈታ ከፓወር ሰፕላይ ጋር የተያያዘ ከሆነ የፓወር ሴክሽኑ እንዳያችሁት መግቢያው ይሄ ነው። አስቸጋሪ ከሆነ ሙሉ ከበር ሊያስፈታችሁ ይችላል። ከዛ ባሻገር ግን እኔ መፍታት እንፈልገው እኛን ሳይድ ይሆናል ማለት ነው፣ የፓወር መግቢያዋን። ምክንያቱም እንዳልኳችሁ የፓወር መዘግየት ወይም ደግሞ 15-20 ደቂቃ የሚዘገይ ከሆነ ተጠያቂ ልናረግ የምንችለው ምንድነው የሚሆነው? ቦርዱ ነው የሚሆነው። ቦርዱ ላይም ያሉት ኮምፖነንቶች ስፔሲፊክ ናቸው። ኤሌክትሮላይት ካፓሲተር ፕራይመሪው ላይ ወይም ደግሞ ሰከንደሪው ላይ ቦርዱ ላይ ማለት ነው ስቶር እያደረገ ፊድ የማያደርግ ከሆነ ይዘገያል እንደዚህ ማለት ነው። ለመነሳት ይቸገራል ወይም ደግሞ ፓወር ስለሚያንሰው ማለት ነው። ስለዚህ የግድ ምን ማድረግ ይኖርብናል ማለት ነው? እዛ ጋር ፌል ያደረጉትን ኮምፖነንቶች እንፈታና ፊልተር ካፓሲተሮች ነው የሚሆኑት እንዳልኳችሁ እነሱ ፈተን እናነሳለን ማለት ነው። ስለዚህ አሁን ከጀርባው ፈታሁኝ። ከፈተ በኋላ ምንድነው ማድረገው ማለት ነው? ቀጥታ ይሄንን ማነሳት የሚችል ከሆነ ሰየው። ነገር ግን ስለሚያስቸግር የግድ ከበሩ ወደ ላይ ትንሽ ከፍ ማለት ስላለበት ላንሳው ከበሩ ዳርና ዳር ላይ ያሉት ብሎኖች ፈታቸዋለሁ። ከዛ ወደ ላይ ትንሽ ገርበብ አረግና ከበር አነሳለሁ ማለት ነው። እሺ እሺ እንዳያችሁት የተሰካ ስለሆነ ትንሽ ከዚህ ትንሽ ገርበብ ላድርገውና አርኩ ስለገባ ነው እንጂ ለቆታል ኦሬዲ። ስለዚህ ወደ ታች ስበዋለሁ ማለት ነው እንደዚህ። እሺ ያያችሁት ነው። ይሄ ይለያል ደግሞ የፓወር መግቢያችን እቺ ቦርዷች መሆን አለበት ማለት ነው። ፓወር ፕለግ በዚህ ነው የሚገባው። ቦክሷን ቀስ አድርገን እንፈታትና እናያለን ማለት ነው። ከቨር ነው ዝም ብሎ ሰፖርተር ነው። ከዛ ኢን ፕላስተር ነው። እሺ ኦኬ ምን ጊዜም እንደዚህ ጥንቃቄ ማድረግ አለባችሁ።
ፓወር ተሰጥቶት የነበረ ስለሆነ ፓወር ሰፕላይ ሴክሽን ፊልተር ካፓሲተር ውስጥ ስለሚያደርግ ካሁን በፊት እንደምራችሁ ምን ማድረግ አለባችሁ ማለት ነው ዲስቻርጅ ማድረጋችሁ መሳት የለባችሁ እዚህ ጋር ይዞታል እንደምታዩት ማለት ነው ይሄን ለማንሳት አስቸጋሪ ስለሆነ ሲል የተደረገ ነው ስለዚህ ካውያ ተጠቅመን እናደርጋለን ማለት ነው ቀስ አድርገን ይህቺኛዋን እናንሳት ቦርዱን ግን እንደምታዩት ነው ኦኬ ፊልተር ካፓሲተሮች ሰከንደሪ እንደዚህ ቪዥዋላይዝ እናደርግ ደና ይመስላሉ የዚህኛው ግን እንደምታዩት ሂት ሲንከሩ መነሳት አለበት ኤንዌስ ግን መጀመሪያ እቺን አነሳለሁ ማለት ነው እዚሁ ጋር እንዳለ ላንሳው እሺ አሁን ቦርዷን አንስተናታል እንደምታዩት እቺን መስለ ቦርዷ በጣም የሚያምር ቦርድ ነው እንግዲህ ቪዥዋላይዝ ስናደርግ በርግጥ እንደምታዩት ካፓሲተሮች ደህና ናቸው የሚመስሉት ነገር ግን በታች ሊንክ አድርጎ ሊሆን ይችላል እንፈታና የተጠራጠርና ካፓሲተሮችን ቀይረን ደግሞ ያለውን አውትፑት ቮልቴጅ ቼክ እናደርጋለን ማለት ነው ምናልባት ዲስኮኔክሽንም ካለ ክራክም ካለ እንደዚህ ነገር ይመጣል ማለት ነው እያንዳንዱ ምን እናደርጋለን ማለት ነው የነዚህ አውትፑት ያያችሁ እንዴት እንደሆነ ይሄ እንዴት እንደዛገዩት አውትፑቱ ላይ እዚህ ጋር ምን አለ ዲስኮኔክሽን አለ ማለት ነው ክራክ ያደርጋል አይኑ የስራ ሲያገለግል በቅዝቃዜ በምክንያት ፉትፕሪንቱ ክራክ ያደርግና የማስተላለፍ ፑር ይሆናል ማለት ነው ኮንዳክቲቪቲው ማለት ነው ስለዚህ ምን እናደርጋለን ማለት ነው ይሄንን በደንብ ያነሳን በደንብ እንደገና ዲሶልደር እናደርጋለን የተጠራጠርኳቸውን ለምሳሌ አሁን ማለት ነው እዚህ ጋር ስታይት ቪዥዋላይዝ እናደርገው ላዩ ደና ነው በርግጥ ስለዚህ ይሄ ካፓሲተርም ያማበጥ አይነት ነገር ይታይበታል ከፊልተር ካፓሲተሩ እነዚህን እንቀይርና ከዛ በኋላ ደግሞ ያለውን ነገር ጠበቅ አድርገን ሪኒው እናደርጋለን እንዲሁም ፊልተር ካፓሲተሩን ኢንፊልተር ካፓሲተር ቀይረዋለሁ የሆነ ኖርማል አይደለም ይሳየው እንደምታዩት ማለት ነው የሁለቱ ልዩነት ታያችሁ ትንሽ ችግር ያለበት መስለው ነገር ግን 35 ቮልት በ1 ማይክሮፋራድ ካፓሲተር ነው እስኪ እሱንም ቀይረዋለሁ ማለት ነው ስለዚህ እቺን አነሳው ማለት ነው አሁን ቀይራለሁ በዚህኛው ተመሳሳይ ነው 35 ቮልት በ1 ማይክሮፋራድ እሺ ክራክ ያለ ይመስለኛል ያልኳችሁ ማለት ነው እንደምታይ ይታወቃል እነዚህ ሁለት ሶስቱ እግሮች ባዷቸው ነው የቆሙት ማለት ነው ስለዚህ ደግሜ ምን አደርጋለሁ ማለት ነው ሶልደር አደርጋለሁ ማለት ነው ፊልተር ካፓሲተር ለማንሳት የግድ ሂት ሲንከሩ መነሳት አለበት የተለየ ነው ሂት ሲንከሩ አሰራው እንደምታዩት ማለት ነው ያለ ማድረግ ደግሞ ማድረግ አለብኝ ማለት ነው እነዚህን ብሎኖች ማንሳት አለብኝ በጣም አስቸጋሪ ነው ያለበት ቦታ
እኔስ ግን ብሎኖች ልፍታና ከዛ በኋላ አይሲዎቹን እንዳለ ባለበት ሳናነሳ ሂትሲንከሩን ብቻ አነሳዋለሁ ማለት ነው። አይሲዎች እንዳለ በዛው ትንሽ ከተጣበቁ ቦታቸውን አላቀቀና ከዛ በኋላ ሂትሲንከሩ 3 ቦታ ላይ ነው። እዚህ ጋር እንዳለ እዚህ ጋር አለ ሁለተኛ እዚህ ጋር አለ። ስለዚህ ሂትሲንከሩን አሁን አነሳዋለሁ ማለት ነው። እንዲህ ስታዩት ብዙ ጊዜ ካፓሲተሮች እዚህ አካባቢ ይወረዛል ወይም ደግሞ ሊንክ አድርጎ ታይታላችሁ ማለት ነው። አሁን ስታዩት ይህ በርግጥ ደህና ነው የሚመስለው፣ ነገር ግን አንዳንድ ጊዜ ካፓሲተሮች ደህና መስለው እንደነገርኳችሁ ችግራቸው እንደዛ ይሆናል ማለት ነው። እቺኛው አንደኛውን ካፓሲተር አነሳታለሁ ማለት ነው። ተጠራጥርኳትም በመልቲሜትር ቼክ ስታደርጉት ኖርማል ነው የሚመስለው፣ ነቅለን ቼክ እናደርገዋለን ማለት ነው። እሺ የምትቀየረው አላምጣ በዚህ ሊቀየረው ነው ያሰብኩኝ ማለት ነው። ሳይዙ ከፍ ያለ ካፓሲተር ነው። እኔስ ደህና ነው ካፓሲተሩ ቪዥዋላይዝ ስናደርግም ቼክም ስናደርገው ደህና ነው የሚመስለው። ነገር ግን እንግዲህ ፓወር ሲሰጣው ስቶር የማድረግ አቅሙ ሪዲዩስ ያደረገ ይመስለኛል። እኔስ ግን እንቀይራለን ማለት ነው። መገናኘቱን በኮንቲኒቲ ቼክ አደርገዋለሁ በደንብ ቦርዱ ጋራ ላይኑን ስቆርጥ እግሩ ስላጣራ እሺ ተገናኝቷል። በደንብ ቼክ ማድረግ አለባችሁ እንደዚህ አይነት ነገር። ስለዚህ አሁን ምን አደርጋለሁ ማለት ነው፣ ሂትሲንከሩን ወደ ቦታው መልሳለሁ ማለት ነው። እሺ እሺ
እሺ ፋይናሊ እናረጋለን ማለት ነው እንግዲህ ደግሞ ገጥመና ያለን ማለት ነው አሁን ምንድነው የቀየር ማለት ነው ሁለት ፊልተር ካፓሲተር አንዴን ቀየራለሁ ሁለተኛ 35 ቮልቷን እቺን ቀየራታለሁ ማለት ነው ስለዚህ ምን አደርጋለሁ ማለት ነው አሁን ገጥመን ደግሞ ቸክ እናረጋለን አሁን ጨርሰናል እንግዲህ እንደምታዩት ክራክ አለው የሚለው ላይንም በደንብ አድርጌ ዲሶልደር ለማድረግ ሞክሬያለሁ እንደምታዩት እንግዲህ ጨርሻለሁ ትልቅ ችግር ሳይሆን የመዘግየት ስለሆነ አሁን ደግሞ ገጥመን እናያለን ማለት ነው ስለዚህ ተከታተሉ እሺ አሁን ደግሞ ፓወር ሰጠንና ያለ ማለት ነው መጨረሻ ውጤቱን እስኪ ምን ሊሆን ይችላል እሺ ቴንኪው ያው መጥቷል በርቷል ካርትሪ ስለሌለ ነው ያው ኖ ድረም ዩኒት ነው የሚለው ስለወጣ ነው ተስተካከለ ማለት ነው ቀደም ዘግይቶ ለ15 ደቂቃ 20 ደቂቃ ከዛም በላይ ለመቆየት የነበረው ዋናው ምክንያት ምንድን ነበር ማለት ነው የካፓሲተሮች ችግር ነበር ማለት ነው ስለዚህ የዛሬን ችግር በዚህ ያስተካከልን ማለት ነው በቀጣይ ሌላ ፕሮግራም እንገናኛለን እስከዛው ድረስ ባይ ባይ